ሰላም እንዴት ናችሁ? ባለፈው ኮምፒውተር እንዴት እንደሚሰራ የኮምፒውተር ዋና ዋና ክፍሎች የምንላቸውን በተወሰነ መልኩ አይተናቸዋል። በዚህ ቪዲዮ ደግሞ የእጅ ስልካችን እንዴት የምንፈልገውን አገልግሎት እንደሚሰጠን እንመለከታለን። ቪዲዮውን እስከ መጨረሻ ይመልከቱት፣ ይጠቅሞታል። የእጅ ስልካችን አንደኛው የኮምፒውተር ሲስተም አገልግሎት የምናገኝበት ውጤት ነው። በአሁኑ ሰዓት ከጊዜ ወደ ጊዜ እየተሻሻሉ የመጡ የእጅ ስልክ አይነቶች ከኮምፒውተር ባልተናነሰ መልኩ አገልግሎት እየሰጡን ይገኛሉ። ይህ እንዲሆን ታዲያ በስልካችን ላይ የሚጫኑት ኦፕሬቲንግ ሲስተም ወሳኝነት ይኖረዋል። ልክ እንደ ኮምፒውተር የእጅ ስልካችን ሃርድዌር ወይም ደግሞ ከላይ የምናያቸው የምንዳስሳቸው የሚገጣጠሙት አካላትና ሶፍትዌሩ በውስጡ የሚጫነው ፕሮግራም ቅንጅት ውጤት ነው። በመጀመሪያ ከሚታዩት ነገሮች አንዱ የስልካችን ዋና ክፍል ሲፒዩ፣ ልክ እንደ ኮምፒውተር ዘ ብሬን ኦፍ ዘ ኮምፒውተር ብለን ባለፈው ቪዲዮ ላይ እንደገለጽ ነው ሁሉ ለስልካችንም ዘ ብሬን ኦፍ ዘ ፎን የምንለው ሲፒዩ ወይ ደግሞ በስልካችን ላይ የሚጫነው ይሄ ሲስተሙን የምናገናኝበት የምንገጣጥመው ወይ ደግሞ ፕሮሰሰር የምንለው ፓርት ነው። ሌላኛው ደግሞ የማይታየው ወይ ደግሞ እኛ የማንመለከተው ከኋላ ሆኖ ግን እንደማይታይ ጀግና የሚያገለግለን፣ ያ ማለት ከጀርባ ሆኖ ስልኩን ትክክለኛውን የምንፈልገውን ተግባር እንዲፈጽምልን የሚያደርገው ነገር ዘ ኦፕሬቲንግ ሲስተም ወይም ደግሞ ኦኤስ ተብሎ የሚጠራው አጠራሩ ሲሆን ይሄ ደግሞ የሚሰራው በሚጫነው የፕሮግራሚንግ ሲስተም ወይ ደግሞ በምንሰጠው ኢንስትራክሽን መሰረት የምንፈልገውን ኦፕሬቲንግ ሲስተም ወይ ደግሞ የምንፈልገውን ተግባራት ስልካችን ላይ የምንፈልጋቸውን አፕሊኬሽኖች ዲስፕሌይ እንዲያደርግ ይረዳናል ማለት ነው። በዚህ ቪዲዮ ላይ የጠቀስናቸውን ፓርቶች ግልጽ ያልሆኑ ነገሮች ካሉ በእያንዳንዱ ላይ ቪዲዮ እንድንሰራላችሁ ዲቴል ማብራሪያ እንድንሰጣችሁ ከፈለጋችሁ ኮሜንት ሴክሽን ላይ ያስቀምጡልን። ለዛሬ በዚህ በቃና። በሌላ ቪዲዮ እስከምንገናኝ እናመሰግናለን።